ሰላም ቤተሰብ የዛሬ ኮሜንታችን ደግሞ ብሪያኒ በዶሮ አሰራር አሳይን ብላኛለች። ማንኛውም ሰው ነኝ ፎሎ እና ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። ብሪያኒ ለመስራት እንግዲህ የሚያስፈልገን ሽንኩርት፣ ቲማቲም፣ ዶሮ እና ቅመማ ቅመሞች ናቸው። ሽንኩርትና ቲማቲሙን እንደዚህ ካቁላላ ነው በኋላ ዶሮውን ከመድረሱም ይሄ ቆዳውን እናነሳዋለን። እኔ 8 ቦታ ነው ደቀቅ አድርጌ ከተፍኩት። እናንተ ከዛም በታች ወይም ከዛም በላይ አድርጋችሁ መክተፍ ትችላላችሁ፣ እንደ ምርጫችሁ ነው። ከዛ ሽንኩርቱ እንደዚህ ከተቁላላን በኋላ ዶሮ እናደርጋለን። ከዛ እኔ 1 ማንኪያ ከግማሽ የሚሆን ዝንጅብልና ነጭ ሽንኩርት ባለፈው ሰርተን ያስቀመጥነው ፍሪጅ ውስጥ አለ፣ ትዝ ካላችሁ ከሱ 1 ማንኪያ ያደረኩበትኝ። ከዛ እየተጠቀምኳቸው ቅመሞች ደግሞ 2 ፍሬ ማጂ፣ ትንሽ ጨው፣ እርድ፣ ቆንዶ በርበሬና የራሱ ብሪያኒ የሚባል ቅመም፣ ከሙን ደግሞ ያልተፈጨ አድርጌያለሁ። ያልተፈጨ ያረኩት የተፈጨ ስለሌለኝ ነው። እንደዚህ ካረጋችሁ በኋላ እናንተ እርጎ ካለ 2 እርጎ ብታደርጉበት ወይም 1 ብርጭቆ እርጎ ብታደርጉበት ይመረጣል። እኔ አንዷ ጓደኛችን እርጎ ስለማትወድ አላደረኩበትም። እንደዚህ ካቁላላሁት በኋላ ቃሪያ በብዛት ሰንጠቅ አድርጌበታለሁ። እኛ አበሾች ስለሆነ ነው። ለአረብ ወይም ለህፃናት የምትሰሩት ከሆነ ግን ከናካቴው ቃሪያ እንዳታደርጉ በጣም ስለሚያቃጥል ማለት ነው። ከዛ እንደዚህ ካቁላላ ነው በኋላ ውሃ እናደርግበታለን። በደንብ እሳቱን ቀንሰን ዶሮ በደንብ እስከሚበስል እንጠብቀዋለን ማለት ነው። እዚህ ጋር ሩዛችንን በደንብ እናጥበዋለን። ሩዙን እያጠብኩኝ ምን ባይጥሩ ነው ያበናት እኔ እጄን ማለት ነው። በጣም ነው እሳት የሚያቃጥለኝ። ካቃጠለኝ በኋላ ግን ጠባሳው ቶሎ አይሄድልኝም። በቃ እዩት፣ እንደዚህ ብልዝ ብሎ ነው የሚቀረውና የምታውቁት ክሬም ካለ ኮሜንት ላይ አስቀምጡልኝ። ሩዙን አጥበን ወዲያውኑ እናጠነፍፈዋለን። አንዘፈዝፎም እንዳይሰባበርብን ማለት ነው። ልክ ተመልሼ ሰማ ስለው አሮ አገኘሁት። እንዳያርባችሁ ተጠንቀቁ እናንተ። ብዙም አላረረም፣ አሪፍ ነው። እሙህም ይሄንን እንደዚህ ዶሮ በስሏል። ውሃውም ቀዋሙ ምናምን በጣም አሪፍ ነው። መጨረሻ ላይ የምጠቀመው እኔ ናዕናና ክዝበራ ከትፌ ያደርግበታለሁ። ክዝበራ ማለት የድንብላል ቅጠልና ናዕና ማለት ነው። እሱ ልክ እንዳረጋችሁ እሳቱን ቶሎ ታጠፉታላችሁ፣ ጣዕሙ እንዳይቀየርባችሁ ማለት ነው። በወሬያችን ላይ በጣም ደስ ብሎኛል። 3 ወር ወይም 2 ወር ከምናምናችን ነው ቲክቶክ ከከፈትን። በዚህ ጊዜ 100,000 ፎሎ ገብተናል። ወላላዴም በጣም ነው ማመሰግናችሁ። በነካጃችሁ ያው ሰብስክራይብ ማድረግም አትርሱ። ኦኬ፣ እዚህ ጋር ዶሮአችን አልቋል። እሱን ወደ ጎን አውጥተን ሩዝ እንቀቅላለን። ሩዙ መጀመሪያ ዘይት እናደርግበታለን። ከዛ ከቀድሙ ቅጠሎች ከናዕናና ክዝበራው ትንሽ እንቀንሳለን። ከዛ ድንብላል ካለም ድንብላል ጥሩ ነው። ቁርንፉድ፣ ሄል ምናምን እናደርጋለን። ከዛ ሩዙ የማይሰባበር አይነት ሩዝ ከሆነ ከዘይቱ ጋር ትንሽ ብታቁላሉት ጣዕም ይኖረዋል። የሚሰባበር ከሆነ ግን ከናካቴው እንዳታማስሉት ሩዙ እንዳይሰባበርባችሁ። እና ውሃውን የምታጠነፍፉት አይነት ከሆነ በዛ ብታደርጉት ይመረጣል። ካልሆነ ግን እንደኔ ትንሽ ውሃ ታደርጋላችሁ። ሽውፍል ጀማል አንድ ሀባ ሩዝ አልተሰበረም። ከዛ እዚህ ጋር ሽንኩርት ከጎን ጠበስኩኝ። ከዛ ግማሹን ከግማሽ በላይ የሚሆነውን ሩዝ አንስቼ ዶሮን አደረኩኝ። ከዛ ደግሞ የጠበስኩትን ሽንኩርት በተን እናደርግበታለሁ። ከዛ ደግሞ የሰራነውን ዶሮ እናደርጋለን። እንደዚህ እያለ ይቀጥላል። 3 ወይም 4 ጊዜ እስከሚበቃ ድረስ እናደርገዋለን። ዶሮ እናደርጋለን፣ ከዛ ሩዝ እናደርጋለን፣ ከዛ ሽንኩርት እናደርጋለን እያለ መጨረሻ ላይ ዘይትና ሩዙ ዘይት ካልበዛበት ዘይትና እርድ በጥብጣችሁ ከላይ ታረጉበታላችሁ። ዘይት የሚበዛ ከሆነና ደግሞ ዘይት የማትፈልጉ ከሆነ በውሃም ቢሆን በጥብጣችሁ ታደርጉበታላችሁ። ከዛ ሽንኩርቱን ትንሽ ታደርጉበታላችሁ። ለ20 ወይም ለ30 ደቂቃ ለ20 ይበቃል። ለ20 ደቂቃ እሳቱን በደንብ ቀንሳችሁ ተጠዱታላችሁ ማለት ነው። ከዛ ይገለበጣል ይላል አባይ። ሽውበል ጀማል ብስምላ ማሻአላ። ሩዙ አልተሰባበረም። ሽታው በጣም አሪፍ ነው፣ ይጣፍጣል። በዛ ላይ እርጎ ቢኖረው አፈስና